ሰላም የኮልፌ ጀማ እንዴናችሁ? ኮልፌያንሶች በሙሉ ዛሬ ለሰራችሁት ስራ ክብር ይገባችኋል። እንግዲህ ቅዳሜ ለበነበረው የቦክስ ውድድር ላይ ዋና ሳጅን መስፍን ብሩ ከኤርሚያስ ጋር የነበረውን የ69 ኪሎ ግራም ፋይት ማሸነፉ ይታወቃል። እንግዲህ ዛሬ ሰርፕራይዝ ያደረጉት እነ አገኘው እንዲሁም ደግሞ የዋናው ስፖርት መስራች ጸግሽን ጨምሮ ታላላቅ የስፖርት ቤተሰቦች እንዲሁም ደግሞ በኮልፌ ላይ የሚታወቁ ስፖርተኞች በሙሉ ተገኝተው ሰርፕራይዝ አድርገውታል። እጅግ ደስ የሚያሰኝ ነው። የሚሰራ በውጤት የሚተጋ ትንታግ ወጣታችንን በዚህ ልክ ማክበራችን ሊቀጥል ሊበረታታ ይገባል። ዋና ሳጅን መስፍን ብሩ ገና በአፍሪካና በአውሮፓ ደረጃ እንጠብቅሃለን። መልካም እድል። ድግስ ነው